ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ደግሞ ማሳያችሁ አማርኛ አረፍተ ነገር ይሆናል ማለት ነው። ረዘም ያለ አማርኛ አረፍተ ነገሮችን ለጀማሪ ተማሪዎች፣ ቃላቶችን ማንበብ ላይ ላላችሁ ተማሪዎች ይህን ቪዲዮ እስከ መጨረሻ ድረስ ከኔ ጋር አብራችሁ እያነበባችሁ ቪዲዮውን ያዞራችሁ በማየትና ደብተር ላይ በመጻፍ እዚሁ ዩቲዩብ ላይ መለማመድ ትችላላችሁ ማለት ነው። ለበለጠ ታች በማስቀምጠው ስልክ ደውሉና አናግሩኝ። ኢሞ፣ ቴሌግራም፣ ዋትስአፕ ላይ እመልስላችኋለሁ ማለት ነው። አሁን ቀጥታ ወደ አረፍተ ነገሩ ማንበብ እሄዳለሁ። ከኔ ጋር አብራችሁ ተለማመዱ። እንዴት እንደማነብ ከኔ ጋር አብራችሁ አንብቡ ማለት ነው። መልካም ቆዩ። እሺ መጀመሪያ ላይ በዚህ በአረንጓዴ የጻፉትን ወደ ጎን እናነባለን። የሌሎችን ይላል ማለት ነው። የሌሎችን ያው ስፔስ ወይም ደግሞ ክፍተት እየጠበቃችሁ ነው የምታነቡ፣ ልክ እንደ ቃል ማለት ነው። የሌሎችን ካላችሁ በኋላ አመለካከትና ፍላጎት የማድነቅ ባህሪ ባና ህና ሪ ሶስተኛ ማለት ነው። ባህሪ ታሳያላችሁ። ታ አራተኛነት ሳ ከዛ ያ ከዛ ላ ከዛ ች ከዛ ሁ ታሳያላችሁ። እንዲያርጋችሁ ነው ስፔሱን ጠብቃችሁ የምታነቡት ማለት ነው። እስኪ አሁን ከመጀመሪያው ጀምረን እናነበው። መጀመሪያ የሌሎችን አመለካከትና ፍላጎት የማድነቅ ባህሪያትን ታሳያላችሁ ይላል ማለት ነው። የሌሎችን አመለካከትና ፍላጎት የማድነቅ ባህሪ ታሳያላችሁ። ስታነቡ መጀመሪያ ልክ እንዳነበብኩት ስፔሱንና ክፍተቱን እየጠበቃችሁ ማንበብ ትችላላችሁ ማለት ነው። ኦኬ ቀጥሎ ያለው ደግሞ ሌሎችን እስከዚህ ማለት ነው። ከዛ ሎ ናት መጨረሻ፣ ች ከዛ ሌሎችን ተከታትሎ ፊደል ሲመጣ ደግሞ ለመጥራት መሞከር አለባችሁ ማለት ነው። ትሉና ሎ ከዛ ች ከዛ ሌሎችን ከዛ ስለ ትላላችሁ። ሁለቷን ብቻዋን ታነባላችሁ። ስና ለ ማለት ነው። ስለ ማክበር ማ ከዛ ከ ከዛ በ ከዛ ር ማክበር። ከዛ ጽንስ ጸናት ስድስተኛ ነ ከዛ ጽንስ ሐሳብ ሀና የሰ የበፊደል ሐሳብ ታብራራላችሁ ይላል ማለት ነው። የተንታ ትሉና የበብ የረ አራተኛ ራራ ከዛ ላ ከዛ ች ከዛ ሁ በአንድ ላይ ታብራራላችሁ ይላል ማለት ነው። ገርጋችሁ ማንበብ። ሌሎችን ይላል ስለ ማክበር ጽንሰ ሐሳብ ታብራራላችሁ። ሌሎችን ይላል ደግሞ ሌሎችን ማክበር ለምን እንደሚያስፈልግ ትገልጻላችሁ ይላል ማለት ነው። ትገልጻላችሁ። የመጀመሪያው ሌሎችን ማክበር ለምን እንደሚያስፈልግ ትገልጻላችሁ ይላል ማለት ነው። ሌሎችን ማክበር ለምን እንደሚያስፈልግ ትገልጻላችሁ። ስታነቡ ስፔሱን መጠበቅ፣ እንደዚህ ያርጋችሁ ማንበብ። ሌሎችን ስለ ማክበር ጽንሰ ሐሳብ ታብራራላችሁ ነበር የሚል ይሄኛው ደግሞ ሌሎችን
ማክበር ለምን እንደሚያስፈልግ ትገልጻላችሁ ይላል ማለት ነው። ኦኬ ቀጥሎ ደግሞ የሌሎችን ይላል። አሁን ደግሞ የሌሎችን ፍላጎት እና የምትለዋ ሁለቷን ብቻ ከዛ አመለካከት ታከብራላችሁ የሌሎችን ፍላጎት እና አመለካከት ታከብራላችሁ ይላል ማለት ነው። ሌሎችን እንደመጀመሪያው ነው። ከዛ ፍላጎት ከዛ እና ከዛ አመለካከት ከዛ ታከብራላችሁ የሌሎችን ፍላጎት እና አመለካከት ታከብራላችሁ ብላችሁ አንድ ላይ ታነቡታላችሁ ማለት ነው። ኦኬ ቀጥሎ የተከበረ ብላችሁ ሰው ባህሪን ትገልጻላችሁ የተከበረ ሰው ባህሪን ትገልጻላችሁ ይላል ማለት ነው። የተከበረ ሰው ባህሪን ትገልጻላችሁ በአንድ ላይ የተከበረ የሚለው የተን የከን የበን እና የረን ከዛ ሰው ከዛ ባህሪን ከዛ ትገልጻላችሁ ይላል ማለት ነው። የተከበረ ሰው ባህሪን ትገልጻላችሁ በአንድ ላይ የደጋገማችሁ አንብቡት ከኔ ጋር ማለት ነው። ትለምዱበታላችሁ። ኦኬ ከዛ ሌሎችን ይላል ደግሞ እዚህ ጋር ያለ ማክበር የሚያስከትለውን ውጤት ትለያላችሁ ይላል። የተን የለን የየ የለ የቸ የሃ ትለያላችሁ ይላል ማለት ነው። የመጀመሪያው ሌሎችን ያለማክበር የሚያስከትለውን ውጤት ትለያላችሁ የሚሉ አረፍተ ነገሮችን ተለማመድን ማለት ነው። እንደዚህ አድርጋችሁ ማንበብ ትችላላችሁ ማለት ነው። በጣም ቀላል ነው። እናንተ ከኔ ጋር አብራችሁ መለማመድ አብራችሁ ከኔ ጋር ማንበብ ስታረጉ ግልጽ ይሆንላችኋል ማለት ነው። ከዛ ደግሞ ቪዲዮውን እያዞራችሁ ማየት ትችላላችሁ ማለት ነው። ኦኬ አሁን ደግሞ ይሄንን እንባለን። መጀመሪያው አመት በዓል ከዛ ደረሰ ይላል። አመት በዓል ደረሰ ይላል ማለት ነው። አመት የሚለው የአ የመነ የተ ፊደል አመት ይላል ማለት ነው። ከዛ በዓል የሚለው በነ አለ ደረሰ በአንድ ላይ አመት በዓል ደረሰ። ይህንም ስፔሱን ጠብቃችሁ ነው የምታነቡት። አመት በዓል ከዛ ደረሰ ይላል ማለት ነው። ኦኬ ከዛ በቃ የተጻፈው ደግሞ ሞባይል ብሎ ከዛ ቁጥር አለህ ሞባይል ቁጥር አለህ ይላል ማለት ነው። ሞባይል ቁጥር አለህ ይላል ማለት ነው። ኦኬ ከዛ ከፍተኛ ባለስልጣን ይላል ማለት ነው። የከን የፈንና የተን የኛን ፊደል ከፍተኛ ከዛ ባለስልጣን የሚለው ባን የለን የሰን የለን ከዛ የጠንና የነን ከፍተኛ ባለስልጣን ይላል ማለት ነው። ኦኬ ከዛ ኑሮ እንዴት ነው ኑሮ ከዛ እንዴት ከዛ ነው በአንድ ላይ ኑሮ እንዴት ነው ስትሉ እነዚህን መጠቀም ትችላላችሁ ማለት ነው። ከዛ ዘላቂ ሀሳብ ይኑረን ዘላቂ ሀሳብ ይኑረን ይላል ማለት ነው። ዘላቂ የሚለው ዘንና ለን ቃል ሀሳብ ሀና ሰበ ይኑረን የሚለው የነንና የነን ፊደል ማለት ነው። ዘላቂ ሀሳብ ይኑረን ይላል ማለት ነው። ከዛ ሁሉ ይላል እዚህ ጋር ሁና ሉ ማለት ነው። ነገር እንዴት ነው ሁሉ ነገር እንዴት ነው ብላችሁ ታነባላችሁ ማለት ነው። ኦኬ ከዛ አቀባይ መሆን አለብን አቀባይ መሆን አለብን ብላችሁ ታነባላችሁ። ከዛ በጣም ይላል ደግሞ በጣም ቆንጆ ሁነሻል በጣም ቆንጆ ሁነሻል የሚሉ አረፍተ ነገሮችን አነበባችሁ። ከዛ መረጃ ይላል መረጃ እፈልጋለሁ እስከዚህ ነው የምታነቡት። መረጃ መጀመሪያ እዛ እፈልጋለሁ ይላል ማለት ነው። ኦኬ ከዛ ዛሬ ቆንጆ ሁነሃል
ሁነሃል። ዛሬ ቆንጆ ሁነሃል ይላል ማለት ነው። ዛሬ ቆንጆ ሁነሃል። ይሄኛው ለሴት ይሄኛው ለወንድ ነው የሚሆነው ማለት ነው። ከዛ መጨረሻው ለመስራት ዝግጁ መሆን ለመስራት ዝግጁ መሆን ይላል ማለት ነው። ለመስራት ዝግጁ መሆን ይላል። ከዛ ለማግኘት እየሞከርኩ ነው። ለማግኘት እየሞከርኩ ነው ይላል ማለት ነው። ለማግኘት እየሞከርኩ ነው የሚሉ አረፍተ ነገሮችን በጣም እርዘም ያሉም አጫጭሮችንም አነበብን ማለት ነው። እንደዚህ ያደረጋችሁ ብትለማመዱ በጣም ቆንጆ ነው ማለት ነው። አሁን አነብላችኋለሁ ማለት ነው። ደግሜ እኔ ጋር አብራችሁ ታነባላችሁ ማለት ነው። ኦኬ የመጀመሪያው የሌሎችን አመለካከትና ፍላጎት የማድነቅ ባህሪ ታሳያላችሁ ይላል። ከዚያ ሌሎችን ስለ ማክበር ጽንሰ ሀሳብ ታብራራላችሁ። ከዛ ሌሎችን አሁን ማክበር ለምን እንደሚያስፈልግ ትገልጻላችሁ ይላል። ከዚያ የሌሎችን ፍላጎትና አመለካከት ታከብራላችሁ ይላል። ከዛ የተከበረ ሰው ባህሪን ትገልጻላችሁ ይላል ማለት ነው። ከዛ ሌሎችን ያለማክበር የሚያስከትለውን ውጤት ትለያላችሁ ይላል ማለት ነው። ከዛ ቀጥሎ ደግሞ አመት ትላለች። ከዛ በዓል ደረሰ፣ አመት በዓል ደረሰ። ከዛ ሞባይል ቁጥርህ አለህ ይላል። ከዛ ከፍተኛ ባለስልጣን። ከዛ ኑሮ እንዴት ነው? ከዛ ዘላቂ ሀሳብ ይኑረን። ከዛ ሁሉ ነገር እንዴት ነው ይላል። ከዛ አቀባይ መሆን አለብን ይላል። ከዛ በጣም ቆንጆ ሁነሻል ይላል። ከዛ መረጃ እፈልጋለሁ ይላል። ዛሬ ቆንጆ ሁነሃል ይላል። ከዛ ለመጨረሻ ለመስራት ዝግጁ መሆን ይላል። ከዛ ለማግኘት እየሞከርኩ ነው የሚሉ የተለያዩ አረፍተ ነገሮችን በጣም ረዘም ያሉ ምጥር ያሉ አረፍተ ነገሮችን አነበብኩላችሁ። ከኔ ጋር አብራችሁ ማንበብ መለማመድ ለረጅም ልብ ወለድ ሊሆን ይችላል። የተለያዩ ረጅም ጽሁፎችን ለማንበብ ይጠቅማችኋል ብዬ ስላሰብኩ እነዚህን ቪዲዮዎች ሰርቼላችኋለሁ። እየገባችሁ ተማሩበት። ላይክ ሸር በማድረግ አበረታቱኝ። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው